ሰላም ቤተሰብ ካፕከት ከባለፈው የቀጠለ ስልጠና ነው የምንቀጥለው። በዛሬ ቪዲዮ ደግሞ ቴክስት ላይ ያሉ በጣም ብዙ ነገራቶች አሉ። እነሱን ቀጣይ የምናየው ይሆናል። ባለፈው ቤዚክ ላይ ያሉትን አይተን ነበር ያቆምነው። በዛሬ ቪዲዮ ደግሞ ስለ በብል ላይ ያሉት ነገራቶች እናያለን። እንደምታዩት እንግዲህ ቴክስት ላይ ክሊክ በማድረግ በብል የሚለው ላይ ገባለሁ። የምፈልገውን አይነት የበብል ስታይል መጠቀም ትችላለሁ። ምሳሌ እዚህ አይነት ስታይል ከፈለኩኝ ያውናል ቴክስቴ ሙሉ በሙሉ በዚህኛው ስታይል ቀየረ። ሙሉ በሙሉ በዚህኛው ስታይል ይቀይርልኛል። ወይም ደግሞ የዚህኛው አይነት የምትፈልጉትን የበብል ስታይል መጠቀም ትችላላችሁ። ማለት እንደ ቪዲዮዋችሁ አይነት ማለት ነው። ባይዘው ላይ ምንድነው ያልነገርኳችሁ እነዚህ ኢፌክቶች ወደ ቦታው ኢፌክት እንዳይኖረው ከፈለጋችሁ ደግሞ ምንድነው ራይ እንደምታዩት የክብ ምልክት አለች መሀል ላይ ሰረዝ ያለባት እሷን አንዴ በመንካት ኖርማሊ ኢፌክቱን ዜሮ ማድረግ ወይም ማጥፋት ትችላላችሁ። በዚህ መንገድ የምትፈልጉትን የበብል ስታይሎችን መጠቀም ትችላላችሁ። እናንተን የምትሰሙትን ቪዲዮ የበለጠ ውብ የሚያደርግላችሁ አንዱ ቴክስት ኢፌክት ስለሆነ ማለት ነው። በዚህ መንገድ አምሳሌ ፈልገውን አይነት ስታይል መጠቀም ይችላልሁ። ሌላው ምንድነው እዚሁ ላይ ኢፌክቶች አሉ። አሁን ሶስተኛ ላይ አሁን ያየናለን ምንድነው ቴክስት ላይ ቤዚክ ናየን በብልን ናየን ኢፌክት ላይ እንደዚሁ የምትፈልጉትን አይነት ኢፌክቶች መጠቀም ትችላላችሁ። እዛኛው ላይ ተጠቀሙ ካልተመቻችሁ እንደ አዲሽናል ደግሞ እነዚህኛዎቹን ኢፌክቶች መጠቀም ይቻላል። ታዲያ ይሄኛውን ብናደርገው በጣም የሚያማምሩ ኢፌክቶችን ነው የሚያሳያችሁ። እዚህ ላይ የራሳችሁን ኢፌክት በዚህ መንገድ ዲዛይን ማድረግ ትችላላችሁ። ስለዚህ የራሳችሁን ዲዛይን የምትፈልጉትን የቴክስት ኢፌክት መጠቀም ትችላላችሁ። ፎር ኤግዛምፕል ይሄኛውን አይነት ኢፌክት እናደርገዋለን። በዚህ መንገድ ኢፌክቱን የማትፈልጉ ከሆነ ደግሞ እዚህ ላይ ይሄኛውን በመጫን ኢፌክቱን ማጥፋት ትችላላችሁ። ለጊዜው ግን አንድ ኢፌክት እንጠቀምና እስኪ ቪዲዮውን እንየው። ስለዚህ በዚህ መንገድ ኢፌክት ጨመርኩ ማለት ነው። ቀጣይ ምንድነው አኒሜሽን ይላል። አኒሜሽን ማለት ለቴክስታችሁ የሚሰጡት አኒሜሽን ይሄ ወሳኝ ነው። በጣም ወሳኝ ነው። አኒሜሽን ላይ ሲገቡ ኢን አውት እና ሉፕ የሚላለ በዋናነት ኢን እና አውትን ከተጠቀማችሁ በቂ ነው። ኢን ላይ ምሳሌ ኢን ሲያደርግ የዚህ አይነት አኒሜሽን ይኑረው ካልኩኝ ክሊክ አደርገዋለሁ አንድ ጊዜ ብቻ ፕሌን ብለን እናየዋለን። ያው ኢን ሲያደርግ በዚህ መንገድ አንድ አኒሜሽን ጨምራለሁ። ወይም ደግሞ የምትፈልጉትን አይነት ይሄኛው አኒሜሽን ሊሆን ይችላል። በዚህ መንገድ አኒሜሽኑ ደግሞ ዱሬሽን አለው። ምሳሌ አሁን አኒሜሽኑ ላይ ክሊክ ስታደርጉ ዱሬሽን የሚላለ ከላይ 0.5 ሰከንድ ነው። ይሄኛውን ትንሽ ቆየት እንዲል ካስፈለጋችሁ ደግሞ አንድ ሰከንድ እናድርገውና እስኪ ዳጫውተው ፕሌይ። እሺ የተወሰነ ኮኔክሽን ይዘገያል። ፕሌይ ስትሉ በዚህ መንገድ ትንሽ ፈጠን ያለ ነው። አሁን በዚህ መንገድ ያጫውትላችኋል ማለት ነው። ሌላው ምንድነው እዚሁ ላይ አኒሜሽን ላይ አውት ሲያደርግ ኢን ሲያደርግ ነው የሰጠን። አውት ሲያደርግ በዚህ መንገድ አኒሜሽኖችን አድ ማድረግ እንችላለን። ምሳሌ አውት ሲያደርግ የትኛውን ኢፌክት እንጠቀም? አውት ሲያደርግ በዚህ መንገድ አውት ያርግ ካልኩኝ አንድ ኢፌክት ጨምሬያለሁ። እዚህ ደግሞ እንየው። ኢን ሲያደርግ በዚህ መንገድ ነው። አውት ሲያደርግ ደግሞ መጨረሻ ላይ ያሳያችኋል። ያ ማለት የቴክስቱን ርዝመት በጣም ስላረዘምኩት ነው እንጂ እዚህ ላይ ሆነ ብናሳጥረው ዱሬሽኑም እያጠረ ነው የሚሄደው። እዚህ ላይ እስኪ ፕሌይ እንበለው። አውት ሲያደርግ በዚህ መንገድ አውት ያደርጋል። ስለዚህ የምትፈልጉትን የቴክስት አኒሜሽን ላይ እየገባችሁ መጨመር ስላላችሁ። ካፕከት አንዱ ጥሩ ነገር ምንድነው በጣም ብዙ አኒሜሽኖች አሉት። እንደምታዩት ወደታች አንድ የሀገር ማዕት አኒሜሽኖች አሉ። በምትፈልጉት መንገድ የራሳችሁን ዲዛይን ውብ አድርጋችሁ አኒሜሽኖችን እየፈጠራችሁ ቴክስቶችን እያስገባችሁ አኒሜሽን መፍጠር ትችላላችሁ። ኢቭን ቴክስት ቪዲዮ ብቻ አይደለም ቴክስትም ላይ አኒሜሽን መፍጠር ትችላላችሁ በዚህ መንገድ። እስኪ ሌላ አንድ አኒሜሽን እንይዝልን። ምሳሌ ብዙዎቹ ያው ተመሳሳይ ናቸው። የተወሰነ ልዩነት ነው ያላቸው። እስኪ አውት ሲያደርግ እናያለን። እዚህ ላይ አሁን ላይ ያደረገ ነው። በጣም ስሎ ነው። እሺ ቤተሰብ በዚህ መንገድ አኒሜሽኖችን ማስገባት ይቻላል። ኢን ሲያደርግ ወይም ደግሞ ቪዲዮ መጨረሻ ቴክስቱ አውት ሲያደርግ በምን አይነት አኒሜሽን ይውጣ የሚለውን በዚህ መንገድ መወሰን ትችላላችሁ። እኔ ሳምፕል መጀመሪያ ላይ ያሉትን አሳይቻችኋለሁ። እዚህ ላይ አሁን ፕሌይ ብትሉት ያውና እዚህ ላይ አውት ሲያደርግ የሆነ አኒሜሽን ይዞልኛል። እስኪ ፉል ስክሪን አድርገን እንየው። ሰብስክራይብ ይላል። አውት ሲያደርግ በምን መንገድ ይወጣል የሚለውን እንየው። በጣም ፈጣን ስለሆነ እዚህ ላይ እያሳየን አይደለም ኢፌክቱን። ስለዚህ በዚህ መንገድ አኒሜሽኖችን መፍጠር ትችላላችሁ። ሌላው ደግሞ ምንድነው እዚሁ ላይ እንድታውቁት የምፈልገው ይሄ ቴክስት አኒሜሽን ነው። የቴክስት አኒሜሽን ነው። ኢን ሲያደርግ አውት ሲያደርግ በምን መንገድ ይውጣ የሚለው በቀጣይ ደግሞ ለትራኪንግ የማሳያችሁ ይሆናል። ላይክ ሰብስክራይብ በማድረግ ፋሚሊ ቤተሰብ እንሆን። መልካም ቀን።